ሰላም ውድ ተመልካቾቻችን፣ እኔ እያሱ እባላለሁ የሊን ሄልዝ ኬር ሶሉሽንስ ዋና ስራ አስፈጻሚ ነኝ። በቪዲዮዎቻችን ለእናንተ ይጠቅማሉ የምንላቸውን የቢዝነስ አይዲያዎች፣ ጤና ነክ መረጃዎች፣ ከኢምፖርትና ዲስትሪቢሽን ጋር ተያይዘው ያሉ ኦፕሬሽኖች፣ ለእናንተ ይጠቅማሉ የምንላቸውን የጤና ቲፖች እንዲሁም የተለያዩ የጤና ባለሙያዎችን በመጋበዝ ከኛ ስራ ጋር የተያያዙ ነገሮችን ገለጻ የምናደርግላችሁ ይሆናል። እንደሚታወቀው ሊን ሄልዝ ኬር ሶሉሽንስ በኢትዮጵያ ውስጥ የተቋቋመ የህክምና እቃዎችን ኢምፖርትና ዲስትሪቢሽን ላይ ተሰማርቶ የሚገኝ ካምፓኒ ነው። በዚህም ላለፉት 3 ዓመታት የተለያዩ የህክምና መርጃ መሳሪያዎችን በማስመጣት በማከፋፈል ለነሱ አፍተር ማርኬት ሰርቪስ በመስጠት የሴልስ፣ የሰርቪስ፣ የሜንቴናንስ ከዛ በኋላ ያለ ደግሞ የተለያዩ ኮንሱመብልስ አቅርቦት ላይ ተሰማርተው የሚገኝ ካምፓኒ ነው። ባለፉት 3 ዓመታት እኛ የተማርናቸውን ኦፕሬሽን ዋይዝ ያሉ ስራዎችን ከሆስፒታሎች ጋር በሴልስ የተገናኘ ኢምፖርት ጋር በተገናኘ ኢትዮጵያ ውስጥ ያሉ የተለያዩ የህግ ቅድመ ሁኔታዎች ሬጉላቶሪ የተያዙ ነገሮችን የምናብራርላችሁ ይሆናል። ስለዚህ በዛሬ ቪዲዮዎችም የህክምና እቃን ማስመጣት በኢትዮጵያ ምን ይመስላል፣ ከሬጉላቶሪ አንጻር ምን ምን ቅድመ ሁኔታዎች አሉ፣ ከፋይናንስ አንጻር፣ ከሰፕላየር አንጻር፣ ከማርኬቱ አንጻር ምን ምን ቅድመ ሁኔታዎችን ማሰብ አለባችሁ ወደዚህ ቢዝነስ የመግባት ሀሳብ ያላችሁ ሰዎች የሚለውን በጥቂቱም ቢሆን ካለን ልምድ ልናካፍላችሁ እንሞክራለን። ስለዚህ ወደ ኢትዮጵያ ማርኬት ውስጥ የህክምና እቃዎችን ማስመጣትና ዲስትሪቢዩት ማድረግ ስለሚባለው ቢዝነስ እናስብ። በእኛ በኩል ኮመን ናቸው ብለን የምናስባቸው 4 አይነት ቅድመ ሁኔታዎች ይኖራሉ። የመጀመሪያው የሌጋል ሪኳይርመንትስ የምንላቸው በሀገሪቱ ህግ መሰረት ያሉ የህክምና እቃ ጋር በተያያዘ እንዲሁም ቢዝነሱም እንደ ቢዝነስ የንግድ እንቅስቃሴ ስለሆነ ከዛ አንጻር ያሉ የህግ ቅድመ ሁኔታዎች ምን ምን ይመስላሉ ኢምፖርትና ዲስትሪቢሽን ላይ የሚለው የመጀመሪያው ክፍል ነው። ሁለተኛው ሰፕላየርን በተመለከተ ነው። ወደ ኢትዮጵያ የህክምና እቃዎችን እናስገባለን ብለን ካሰብን ከሆነ ሀገር ሶርስ ልናደርግ እያሰብን ስለሆነ ሰፕላየርን በተመለከተ ምን ምን አይነት ሁኔታ አለ፣ የህግ ሁኔታዎቹ ምንድናቸው፣ እንደ ቢዝነስስ እንዴት ነው ከሰፕላየሮች ጋር ፓርትነር ማድረግ የምንችለው የሚለው ሁለተኛው ነው። ሶስተኛው ፋይናንሻል ሪኳይርመንት ነው። ያው የህክምና እቃ ኢምፖርትና ዲስትሪቢሽን ላይ ወይም እንደ ማንኛውም ኢምፖርት ቢዝነስ እናስበው ቢዝነሱ የተወሰነ ካሽ ኢንቴንሲቭ ሊሆን ይችላል። ስለዚህ ከዛም ባለፈ ደግሞ እነዚህን መሳሪያዎችና የነሱን ኮንሱመብሎች የምናስገባው ፎሬክስ ተጠቅመን ስለሆነ ሀገሪቱ ላይ ያለውን የውጭ ምንዛሬ ችግሮችን በተመለከተ ከዛም ባለፈ የውጭ ምንዛሬውን ብናገኝ እንኳን ከኛ ምን ያህል ካሽ ሊፈልግ ይችላል የሚለው ሶስተኛው ሪኳይርመንት ነው። የመጨረሻው ደግሞ የህግ ሪኳይርመንቱን ተከተልን፣ ሰፕላየር አገኘን፣ ፋይናንሱን አገኘን፣ ካመጣን በኋላ ደግሞ የህክምና እቃዎችን ማምጣት ማከፋፈል ከሆስፒታሎች ጋር ከተለያየ የጤና ተቋማት ጋር መስራት ደግሞ ምን ይመስላል የሚለው ማርኬቱና ክላያንቱ ምን ይመስላል የሚለው 4ኛው ሪኳይርመንት ሆኖ እናገኘዋለን። ስለዚህ በእነዚህ በ4ቱ ፍሬም ውስጥ ከአንድ ቦታ ፕሮዳክትን ሶርስ አድርገን እዚህ አምጥተን እስክንሸጠው ድረስ ያሉትን ነገሮች ከቨር ለማድረግ እንሞክራለን በዚህ ቪዲዮ። እሺ፣ ስለዚህ በመጀመሪያ ብለን ያነሳነው የሌጋል ሪኳይርመንቶች ናቸው። የህክምና ነገሮች ጋር የተያያዘ ነገርን ስንሰራ ቢዝነሱ እንደ ቢዝነስ ከንግድ ቢሮ የምንጠየቃቸው ሪኳይርመንት ይኖራሉ። የንግድ ምዝገባ፣ የንግድ ፍቃድ መመስረቻ የመሳሰሉት አይነት ሪኳይርመንቶች ይኖራሉ። ይሄ ከሌጋል ሪኳይርመንቶች አንደኛው ሳይድ ነው። ሁለተኛው ሳይድ ደግሞ ጤና ነክ ነገር ላይ ልንሰራ እስከሆነ ድረስ ሀገሪቱ የምትጠየቀው ደግሞ ኮምፒተንሲ ያለ ይህንን የሚያዘጋጀው ኤፍዲኤ በመባል የሚታወቀው ባለስልጣን ነው። የኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን አለ። በእነኚህ በሁለቱ ሌጋል ሪኳይርመንቶች ይኖሩብናል። ስለዚህ የመጀመሪያው ማንኛውም አይነት ቢዝነስ ላይ የተሳተፈ ሰው ስለሚያውቀው ግለሰቦች ከሆንን እንደ ሶል ቢዝነስ አቋቁመ ነው መስራት እንችላለን። ፒኤልሲ ከሆነ ደግሞ መመስረቻና መተዳደሪያ አውጥተን እንደ ፒኤልሲ ስታብሊሽ ተደርጎ የንግድ ምዝገባና የንግድ ፍቃድን አውጥተን ሬጂስተር የምንሆንበት ነው። ከዚህ ቀደም እንዳልኳችሁ የዚህኛው ሌጋል ሪኳይርመንት ግን ከጤና ነክ ነገሮች ጋር ስለምንሰራ ሁለተኛ ሌላ ሪኳይርመንት ምን አለብን? ከኤፍዲኤ ጋር ተያይዘው ማውጣት ያለብን ኮምፒተንሲ ሰርተፊኬቶች ይኖራሉ። ስለዚህ ይህ ኮምፒተንሲ ሰርተፊኬት ለማግኘት የራሱ የሆነ ሪኳይርመንቶች አሉት። ከዌር ሃውስ ጋር ወይም አምጥተን ከምናስቀምጥበት መጋዘን ጋር ተያይዞ የእሱን የመጋዘን ውል ኪራይ ለጤና አገልግሎት ሊውል የሚችል ቦታ ላይ ነው ወይ ያለው የሚለውን ኤፍዲኤ ያህል የቴክኒካል ማናጀር እና ስቶር ማናጀር የሚባሉ ግዴታ የሆኑ ሪኳይርመንቶች አሉ። ለእነሱም የሆኑ ቢሮዎች አዘጋጅተናል ወይ፣ ኮልድ ቼን አይተሞች ቀዝቃዛ ቦታ የሚቀመጡ አይተሞችን ምንይዝ ከሆነ ለእሱም የሆን ቦታ አሟልተናል ወይ፣ ዳሜጅድ ወይ ኤክስፓየርድ የሆኑ ፕሮዳክቶች ከመጡ እነሱን ለይተን የምናስቀምጥበት የኳረንቲን ቦታ አለን ወይ፣ እነኝን የመሳሰሉ የተወሰኑ ነገሮችን ኤፍዲኤ ያህል ለሱ ሪኳይርመንት ይኖርብናል ማለት ነው። ስለዚህ ቢዝነሱን ልንጀምረው ስንል እነዚህ 2 ነገሮችን በቀዳሚነት ማየት ይኖርብናል። ከኤፍዲኤ አንጻር ያሉ ሪኳይርመንቶች እና ከንግድ ቢሮ አንጻር ያሉ ከገቢዎች ጋር ተያይዞ ያሉ ሪኳይርመንቶችን በደንብ ማየት ይኖርብናል ማለት ነው። የመጀመሪያዎቹ ሪኳይርመንቶች እነዚህ ናቸው።
እነኝን ካሟላን ኢኔሴንስ አሁን ያሉ ጋይድላይኖች አሉ። ኢንዲቴይል በዚህ ቪዲዮ ከቨር ማድረግ ባንችልም ኤፍዲኤ ራሱ የሚያዘጋጀው ጋይድላይን አለ። ይሄ ጋይድላይን ኬት የመጣ ነው? ያው ከዌርሃውሲንግ ጋር በተመለከተ ምን ያህል ሳይዝ መሆን አለበት፣ ካሬው ምን ያህል ለሚጠበቀው፣ ከሱ ውስጥ ምን ያህሉ ግዴታ ለመጋዘኑ መሆን አለበት፣ ምን ያህሉ ደግሞ ለቴክኒካል ማናጀር መሆን አለበት የሚለው እነኚህ ሪኳይርመንቶች ኤፍዲኤ በግልጽ ዌብሳይታቸው ላይ አስቀምጠዋል። ኢንዲቴል ማየት ትችላላችሁ። ከዛ ባለፈም ቴክኒካል ማናጀር ስንል ግዴታ ነው የድርጅቱ ቴክኒካል ማናጀር ኤፍዲኤ ያስገድደናል። እሱ የቴክኒካል ማናጀር ሲኒየር ፋርማሲስት ነው ዩዥዋሊ የሚሆነው። ካልሆነም እንደምናመጣቸው ፕሮዳክቶች አንዳንዴ የላቦራቶሪ ቴክኒሻል ሲኒየር የሚፈቀድበት ወይ ባዮሜዲካል ኢንጂነሮች የሚፈቀዱበት ሁኔታ ይኖራል። ስለዚህ ቴክኒካል ማናጀር ሲኒየር ሲባል 3 ዓመት እና ከዛ በላይ ላይሰንስድ የሆነ ሲኒየር የሆነ ፋርማሲስት ወይ ላቦራቶሪ ቴክኒሻል ያስፈልገናል። ስቶር ማናጀር ደግሞ እንደ ግዴታ የሚቀመጠው ጁኒየር የሆነ ከ0 ዓመት ጀምሮ ያለው ቅድም ያለው አይነት የላቦራቶሪ ቴክኒሻን ወይ ደግሞ ፋርማሲስት መሆን ይችላል። ይህንን ሁለቱን በባለሙያ ደረጃ እንድናሟላ ኤፍዲኤ ይጠይቀናል። በስቶር ሳይዝ ደረጃ እስከ 60 ካሬ ከሱ ውስጥ 40 ግዴታ ስቶር መሆን አለበት። የቀረውን ኳረንቲን እና ኦፊስ ማድረግ አለባቸው። ያው ኳረንቲን የምንለው ቅድም ያነሳ ነው ኤክስፓየርድ የሆኑ አይተሞች እና ዳሜጅ የሆኑ ፕሮዳክቶችን አስቀምጠን በተገቢው መንገድ ዲስካርድ የሚደረግበት እስኪደረግ ግን የሚቀመጥበት ቦታ ነው። ኤፍዲኤ ከዚህ አንጻር ይሄ ሪኳይርመንት ይኖረዋል። ስለዚህ ለዚህ አንድ የኦንላይን አፕላይ ካደረግን በኋላ የነሱ ባለሙያዎች ሪቪው ያደርጋሉ። ከረንትሊ አሁን እየተደረገ ያለው ሪሞትሊ በቪዲዮ ኮል ነው። ስለዚህ ሪኳይርመንቶቹን ካሟላን በኋላ እሱን ሪቪው ያደርጋሉ። ፋሲሊቲው በቂ ነው ብለው ካሰቡ እሱን ኮምፒተንሲ ሰርቲፊኬት ይሰጡናል። ስለዚህ እሱን ኮምፒተንሲ ሰርቲፊኬት ካገኘን በኋላ ንግድ ፍቃድ እናወጣለን። ምክንያቱም ይሄኛው የጤና ነክ ነገር ወይም በሀገሪቱ ሕግ ኮምፒተንሲ የሚፈልግ ፊልድ ስለሆነ እሱን አንድ ላይ አታች አድርገን ወደ ንግድ ፍቃድ ንግድ ምዝገባ ማውጣት ወደሚባለው ፕሮሲጀር ሄደን ቢዝነሱን እንደ ሕክምና ዕቃ ኢምፖርት ድርጅት ፋውንድ ማድረግ እንችላለን ማለት ነው። የመጀመሪያው ሀገር ውስጥ ያለው ሪኳይርመንት ይሄ ነው። ቀጣዩ ቅድም ብለን ያነሳ ነው ከሰፕላየር ጋር የተያያዘ ነገር ነው። አንደኛውና ቢዝነሶች ወይ ትራይቭ የሚያደርጉበት ሰክሰስፉል የሚሆኑበት ወይ ደግሞ ፌል ሊያደርጉ የሚችሉበት ቦታ ነው ብዬ እኔ ፐርሰናል ያምናለው። ጥሩ የሆኑ ፕሮዳክቶችን ከገበያ ላይ በደንብ ሪሰርች አድርገን እዚህ ሀገር ላይ ከኳሊቲ አንጻር ምን ያህል ይፈለጋል፣ ከገንዘብ አንጻር ምን ያህል ሴንሲቲቭ ነው፣ ያ የመረጥኩት ሰፕላየር ምን ያህል ሎያል ነው፣ ከኔ ጋር ለምን ያህል ጊዜ መስራት ይችላል፣ ምን ያህል ኮንሲስተንት ሊያቀርብልኛል፣ ምን ያህል ፊክስድ በሆነ ዋጋ ነው የሚሰጠኝ፣ በየጊዜው ዋጋ አይቀይርብኝም የሚለው መርጠን እነኝን ነገሮች ሁሉ እንደ ሪኳይርመንት አይተን ጥሩ ከተባለ ሰፕላየር ጋር ቢዝነስ ፓርትነርሺፕ መመስረት ይኖርብናል። በእኛ ፊልድ ስንመጣ የብዙ ሀገር ሰፕላየሮች አሉ። ኮመን የሆነው ኢትዮጵያ ውስጥ አንደኛው የኤዥያ ስፔሲፊካሊ የቻይና ሰፕላየሮች በጣም በብዛት የሕክምና ዕቃ ላይ ያሉ ከዩሮፕ፣ ከፈረንሳይ፣ ስዊድን፣ ከዩኤስ የሚመጡ ከጀርመን የሚመጡ ብዙ አይነት ፕሮዳክቶች አሉ። ለዛ ሰፕላየር መምረጥ አለብን። አንድ እኛም ኢኒሻሊ በባለፈው ቪዲዮ ላይ አንስተነዋል ሚስ የሚደረግ ነገር ሰፕላየርን ፎር ግራንትድ መውሰድ የሚባለውን ነገር ቼክ ማድረግ አለብን። ኤክስክሉሲቭ ወይም ብቸኛ የሀገሪቱ ውስጥ አስመጭና አከፋፋይ ነኝ ወይስ ይሄ ሰፕላየር ኢትዮጵያ ውስጥ ሌላ ብዙ ሰፕላየሮች አሉት፣ እነሱ ራሳቸው ኢምፖርተር ናቸው። ስለዚህ ከምን ያህል ኢምፖርተሮች ጋር ተጋፍቼ ነው የምሰራው? ምክንያቱም አንድ የደም መመርመሪያ ማሽን ስናመጣ ከሌላ ብራንዶች ጋር ኮምፒት እናደርጋለን። አጌን እንደገና ደግሞ የኛ የራሱ ሰፕላየር ሌላ ዲስትሪቢዩተር ካለው አጌን ከራሳችን ፕሮዳክት ጋርም ገበያ ውስጥ መጋፋት ይጠበቅብናል። which goes down to የፕራይስ ኮምፒቲሽን። ስለዚህ እነኚህ ነገሮች በደንብ ሪሰርች አድርጋችሁ ሰፕላየርን እንዴት ነው የምመርጠው፣ የትኛው ያዋጣኛል፣ ኤክስክሉሲቭ ሰፕላየር መሆን አለብኝ ወይስ ኦልሬዲ ገበያ ላይ ካሉት ጋር ሰከንደሪ ወይ ሶስተኛ ወይ 10 20 ዲስትሪቢዩተር ያላቸው አሉ ኢትዮጵያ ውስጥ ከነሱ ጋር ተጋፍቼ መስራት እችላለሁ የሚለውን ነገር በጣም ኬርፉሊ መመረጥ ያለበት ነገር ነው። ፕራይስን ጨምሮ ማለት ነው። የኢትዮጵያ ማርኬት በጣም ፕራይስ ሴንሲቲቭ ስለሆነ ስለዚህ ሰፕላየርን ፈልገን ማግኘት አለብን። ካገኘን በኋላ ኢትዮጵያ ውስጥ ያለ የራሱ የሰፕላየር ፕሮሲጀር ይኖራል። ከዛ ሰፕላየር ጋር የአውቶራይዜሽን ሌተር እና የዲስትሪቢዩሽን አግሪመንት የሚባል አለ። እሱን ተፈራርመን በቀጥታ ለኤፍዲኤ ቢሮ ያ ሰፕላየር ያንን አግሪመንታችንን በዲኤችኤል ወይ በፌዴክስ በአንድ መንገድ ይልካል። ኤፍዲኤ ቢሮ ቀጥታ ነው የሚላከው፣ በእኛ አድሬስ አይደለም። ስለዚህ እሱን አስገብተን የሚከፈል የሰፕላየር ክፍያ አለ። እሱን ከፍለን የዛ ሰው ኦፊሻል የኢትዮጵያ ዲስትሪቢዩተር መሆን እንችላለን ማለት ነው። ሰፕላየር የሚለው ነገር እዚህ ድረስ ነው የሚሆነው። እዚህ ጋር ሁለት ነገሮች አሉ። ያ ልናስገባ ያሰብነው እቃ ኦልሬዲ በኢትዮጵያ የተመዘገበ ነው ወይ ሌላ ዲስትሪቢዩተር ኦልሬዲ እየሰራበት ካለ ራይት አዌይ ፕሮዳክቱን ኢምፖርት ማድረግ መጀመር እንችላለን። አይ ለመጀመሪያ ጊዜ እስካሁን ኢትዮጵያ ውስጥ ያልተመዘገበ እቃ ነው የምናስገባው ካለን ደግሞ አዳዲስ እቃዎችን ማስመዝገቢያ የራሱ የሆነ ኤፍዲኤ ጋር የተያያዘ የራሱ አፕሊኬሽን ፕሮሲጀር አለው። እንደተለያዩ ሀገራት እንደመረጥነው ሀገር
የወረፋው አዲስ እቃ የማስመዝገብ ወረፋው ይለያያል። የዩሮፕ ወይ እነኚህ ኤስአርኤ የሚባል ሩቲን ያላቸው አሉ። በእነሱ በኩል የሚመጣ ከሆነ እዛም ሲመረት ጥብቅ የሆነ ክትትል ይደረግበታል ተብሎ የሚታሰብ ስለሆነ እዚህ እሱን እቃ ልናስመዘግብ ስንል የተለየ ሩትን ያለው ስለዚህ በቀላሉ ሊመዘገብ የሚችል ነው። ስቲል እሱም ከ3 ወር እስከ 4 ወር ይፈጃል አዲስ ፕሮዳክትን ሪጅስተር ለማድረግ ብቻ። የዚህ ኤስአርኤ ውስጥ የሌሉ ሀገራቶች ከኤዥያ የምናስመጣቸው አይነት ፕሮዳክቶች ከቻይና ከሆነ ደግሞ በሱ በኩል ወረፋው በዛ ያለ ነው። የሚደረገው የዶክመንት ሪቪውም ረዘም ያለ ጊዜ ስለሚወስድ እሱኛው ደግሞ ከ6 ወር እስከ 8 ወር አልፎም አንዳንዴ ያልተሟሉ ዶክመንቶች ሲኖሩ ከዓመት በላይ ፕሮዳክትን ሪጅስተር ለማድረግ እንገደዳለን ማለት ነው። ስለዚህ እዚህ ጋር የእኛ ተመልካቾች ወደዚህ ቢዝነስ የመግባት ሀሳብ ያላችሁ መጀመሪያ ንግድ ፍቃድ አውጥታችሁ ቤት ተከራይታችሁ እንደገና የኤፍዲኤ ዌርሃውስ ተከራይተን ይህን ሁሉ ወጪ ውስጥ ከገባን ከሆነ ከዛ በኋላ ከሆነ ሰፕላየር ጋር የምንሄደው ያ ሰፕላየር በኢትዮጵያ ያልተመዘገበ ከሆነ እሱን ለማስመዝገብ ተጨማሪ 6 ወር 9 ወር 1 ዓመት የምንቆይ ከሆነ የተከራየነው ቤት የሚቆጥርብን የሰራተኛ ደሞዝ ይሄ ሁሉ ነገር ተደምሮ ሞር ወደ ኪሳራ ስለሆነ የሚያመራው መጀመሪያ ላይ ቆም ብለን ሰፕላየሩ በኢትዮጵያ የተመዘገቡ ፕሮዳክቶች አሉት ወይ ካሉት በምን ያህል ጊዜ ውስጥ ይህንን ማድረግ ስላለው ብለን አስበን እሱን ነገር በደንብ ሪቪው አድርገን ነው ሰፕላየር ካገኘን በኋላ ሞሮፍ እዚህ ፕሮሲጀሮች ውስጥ ብንገባ የተሻለ ነው። ወይ ደግሞ ኦልሬዲ የተመዘገበ ፕሮዳክት ያለው ሰፕላየር ቢሆን ለመጀመሪያ ጥሩ ነው። አለበለዚያ ፕሮዳክት ሬጅስትሬሽን 3 ወር ይባላል፣ አንዳንዴ 6 ወር ዓመት ድረስ ስለሚሄድ እሷ ላይ በደንብ ጠንቅቅ ማለት ይኖርብናል ማለት ነው። ሁለተኛው ሰፕላየር ጋር የተያያዘው ነገር በዚህ ፕሮሲጀር የሚታየው ነው። ሶስተኛ ፋይናንሻል ነገሮች ናቸው። ምን ያህል ካሽ አለኝ? ምክንያቱም አብዛኛው ስራ የሚሰራው በካሽ ነው። በክሬዲት የሚሰጡ ሰፕላየሮች እዚህ አካባቢ ላይ በጣም ሊሚትድ ናቸው። ስለዚህ ምን ያህል ፕሮዳክቶችን ነው መያዝ የምችለው የሚለውን ኬርፉሊ ሪቪው ማድረግ ይጠበቅባቸዋል። ያ ማለት ላብ ላይ ነው የሚሰራው። ለምሳሌ ሊን የሚሰራው የህክምና እቃዎች ኢምፖርት ነው፣ ግን ስፔሲፊካሊ እስካሁን በደንብ እየሰራን ያለንበት ፕሮዳክት የላብራቶሪ እቃዎችን ነው። ስለዚህ ምን ላይ ነው መስራት የምፈልገው? ኢሜጂንግ ላይ ነው መስራት የምፈልገው? ላብራቶሪ ላይ ነው? የኦአር እቃዎችን ነው መስራት የምፈልገው ወይስ እነኚህ ዴሊ ኮንሱመብሎችን ነው ማምጣት የምፈልገው የሚለውን በደንብ መለየት ይጠበቅብናል። ምክንያቱም በእያንዳንዱ ሴግመንት የሚጠይቀን ካሽ የተለያየ ስለሆነ ማለት ነው። ለዛ ያለን ካፒታል ምን ያህል ፕሮዳክት መያዝ ችላለው የሚለውንም ከመያዝም በላይ ሊን ላይ አሁን በባለፈውን ቪዲዮ ያነሳ ነው አንድ ኮንሰፕት፣ አንዴ ማሽኑን ማምጣት ብቻ አይደለም ስራው። የላብራቶሪ እቃ የምትይዙ ከሆነ ማሽኑን ካመጣችሁ በኋላ በየወሩ ኦርደር ሊኖራችሁ ሊገባ ይችላል። ስለዚህ በየወሩ ኤልሲ የሚሰጠኝ ፎሬክስ የሚፈቅድልኝ የባንክ አለኝ ወይ፣ እኔስ ልጠይቅ ብል ያን ያህል ካሽ አለኝ ወይ ባንክ ላይ ዲፖዚት የማደርገው የሚለውን በደንብ አውቃችሁ ካፒታሌ እስከ 10 ሚሊዮን ብር ድረስ ነው ከተባለ ኦኬ፣ በዚህ 10 ሚሊዮን ብር አንድ ፕሮዳክት ብቻ ነው መያዝ የምችለው፣ ሌትስ ሳይ ሲቢሲ ብቻ ነው ማምጣት የምችለው ብለን ዲሳይድ ካደረግን ምን ያህል ማሽን መያዝ ችላለሁ፣ በየስንት ጊዜ ኦርደር ማድረግ ችላለሁ፣ ምን ያህል ክላይንቶች ሰርቭ ማድረግ ችላለሁ የሚለውን ነገር በደንብ አስበንበት። ምክንያቱም አንዴ የህክምና እቃ ኢምፖርት ውስጥ ገብተናል ይልና ብዙ ሰው ሁሉንም እቃዎች ለመያዝ ይሞክራል። ሁሉንም ደግሞ ሰፖርት ማድረግ በጣም ከባድ ስለሆነ ተያይዞ ፌል የማድረግ አይነት ችግር አለና ለዛ ምን ያህል ካፒታል አለኝ፣ እንዴት ነው ኤክስፓንድ እያደረኩ የሚሄደው፣ እንዴት ነው ስኬል የማደርገው የሚለውን በደንብ አስባችሁ። ከዛም ባለፈ ከውጭ ሲታይ አሁን መንግስት ጋር ባለው በየባንኩ ዶላር አለ፣ ኤኒታይም ይፈቀዳል የሚባል ነገር አለ። ግን ስቲል ቢዝነሱ ላይ እንደዛ ነው ወይ? ኤኒታይም ዶላር ብጠይቅ ኢቨን ካሹ ኖሮኝ ዶላር ብጠይቅ ማግኘት የምችልበት መንገድ አለ ወይ የሚለውን ነገር በደንብ ካላወቅን ገበያ ላይ ያለን ሪፑቴሽን በጣም ይመታል። ብዙ ጊዜ ማሽኖችን ስንሸጥ በክሬዲት ነው የምንሸጠው። ያንን ክሬዲት ለመሰብሰብ ለእነኛ ማሽኖች የሚያስፈልጋቸውን ግብአቶች ማቅረብ አለብን። እሱን ካላቀረብን ክላይንቶቻችን ክፍያቸውን ሆልድ ያደርጉብናል። ስለዚህ መውጣት የማንችለው ሉፕ ውስጥ ያስገባናል እና በደንብ ተጠንቅቀን ምን ማድረግ ችላለሁ ከሰፕላየር አንጻር፣ ምን ማድረግ ችላለሁ ከካሽ አንጻር የሚለውን በደንብ አይተን መግባት ይኖርብናል ማለት ነው። የመጨረሻውና አራተኛው ሪኳይርመንት ተብሎ በእኛ በኩል የያዝነው የክላይንቶች ማግኘት ነው። ኦኬ፣ ንግድ ፍቃድ አወጣን፣ የኤፍዲኤ ላይሰንስ አወጣን፣ ሰፕላየር አገኘን፣ ኦኬ፣ እቃውን አስመዘገብን፣ የባንክ ፐርሚት አገኘን፣ አስገባን። ኦኬ፣ አሁን እቃው ዌርሃውስ ላይ ደርሷል። ለማን ነው የምሸጠው የሚለው ደግሞ ኢትዮጵያ ውስጥ በጣም ትልቁ ነገር ነው። ምክንያቱም የዌርሃውስ ይቆጥራል፣ እጃችን ላይ ፕሮዳክቱ ዲፕሪሺየት ያደርጋል። ስለዚህ የመጣውን እቃ መሸጥ አለብን። የመጨረሻው ዋናው ፋክተር ደግሞ ክላይንቱና የሜዲካል ማርኬት ገበያው ምን ይመስላል የሚለው ነው። ስለዚህ የሜዲካል ማርኬት ገበያው በጣም ብዙ ፕሌየሮች ያሉበት
ቦታ ነው። በጣም ብዙ ኢምፖርተሮች አሉ። ብዙ አይነት ፕራይሲንግ አለ። አንድ አይነት ማሽን ይዘን በጣም ብዙ አይነት ፕራይስ ነው የሚኖረን። ገዢው ጋር ስንሄድ ደግሞ ገዢውን በጣም ሴፍ ሳይድ ላይ መሆን ነው የሚፈልገው። ወይ ክሬዲት ነው የሚጠይቁን ወይ ማሽኑን በነፃ ስጡኝና በየወሩ ከእናንተ ላይ የማሽኑን ግብአቶች ገዛለው የሚል አይነት አፕሮች ነው ያለው። ስለዚህ እንዴት ነው ገበያውን ፔኔትሬት አድርጌ መግባት እችላለሁ ወይ? ምክንያቱም ይሄ ነገር የሚጀምረው ፕሮዳክቱን ስንመርጥ ነው። ፕሮዳክቱን ባመጣው ኢትዮጵያ ውስጥ መሸጥ የሚችል ፕሮዳክት ነው ወይ? እጄ ላይ መጥቶ አይቀመጥም ወይ? ካሽ ቶሎ ለቆልኝ ሌላ ፕሮዳክት ኦርደር ለማድረግ ይፈቅድልኛል የሚለው ነው። ለዛ ገበያው ላይ ለመስራት ሴልስ ላይ በጣም 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 ጠንክሮ መስራት ያስፈልጋል። እስካሁን ካወራናቸው ፖይንቶች እኩል በጣም ኢምፖርታንቱ ፓርት እዚህ ግባ እንጂ እንደምንም ሸጠዋለሁ ሳይሆን እዚህ ከገባ በኋላ በጣም ብዙ ብር ይዞ የሰራተኛ ደሞዝ እየከፈለን የዌራውስ እየከፈልን የሚቀመጥ ብር ስለሆነ እንዴት ነው መሸጥ የምችለው የሚለውን ደግሞ በደንብ ኮንሲደር ማድረግ፣ ጥሩ የሆነ መሸጥ የሚችል ሴልስ ቲም ቢውልድ ማድረግ፣ ዲጂታሊ በጣም ፕሮሞት ማድረግ፣ ፕሮዳክታችሁን ካምፓኒያችሁን ፕሮሞት ለማድረግ መሞከር፣ በእያንዳንዱ ሆስፒታል በእያንዳንዱ ከተማ እየሄዱ ሁሉንም ሐኪሞች ማናገር። ሴልስ በመጀመሪያ ራውንድ አይሸጥም። በጣም አጌን ኤንድ አጌን ብዙ ባክኤንድ ፎርዝ ያለው ስራ ነው። ስለዚህ ኮንሲስተንትሊ ፕሮዳክት በማቅረብ ታማኝ በመሆን ለሰጠነው ለሸጥንላቸው ሰዎች ደግሞ አፍተር ማርኬት ፕሮሚስ የገባነውን ሰርቪስ ቢበላሽ እመጣላችኋለሁ፣ የዚህን ማሽን ኮንሱመብሎች አታጡም፣ ሁሌ ኢምፖርት አደርጋለሁ፣ እኔ ጋ አለ ያልነውን ነገር በደንብ ኪፓፕ እያደረግን የሴልስ ሁኔታችንን ማስተካከል በደንብ ይኖርብናል። መጀመሪያ ፔኔትሬት ለማድረግ ከባድ ሊሆን ይችላል። አንዴ ከገባን በኋላ ግን ገበያው ሞሮፍ የጥሩ ስም ከከሌ ላይ ግዙ እሱ ታማኝ ነው የሚል አይነት የወርድ ኦፍ ማውዝ አይነት ገበያ ስለሆነ እሱን በደንብ እዛ ላይ መስራት ይፈልጋል። ሴልስ ቲም በደንብ ማደራጀት ይፈልጋል። ዩዥዋሊ ኢትዮጵያ ውስጥ ባዮሜዲካል ኢንጂነሮች ናቸው ሰርቪስ እና ሴልስን ከቨር አድርገው የሚሰሩት። ለዛ እዛ ላይ በደንብ መስራት፣ ታማኝነት ላይ በደንብ ሪፑቴሽን ላይ መስራት በደንብ ይፈልጋል። ከዛ አንጻር አንድ ሰው የሜዲካል ፕሮዳክት ኢምፖርት ውስጥ ገብቼ መስራት ይፈልጋል ነው ቢል ከውጭ እንደሚወራው የሆነ ገብታችሁ የሆነ የሚታጨር ነገር አይደለም። የራሱ ፕሮሲጀር የራሱ የሚጠይቀው ኢፈርት አለ። ግን ገብቶ በስነስርዓት ከተሰራ የሆነ ትረስት ከሆስፒታሎች ጋር ቢውልድ ማድረግ የምንችል ከሆነ ኮንሲስተንትሊ ፕሮዳክቶችንን ማቅረብ ከቻልን አፍተር ማርኬት ሰርቪስ በደንብ ሜንቴን ማድረግ ከቻልን ገበያው ላይ የሴልስ ቲሞች በደንብ አደራጅተን እንዲሰሩ ማድረግ ከቻልን እና ከምንም በላይ ቢዝነሱን የምንይዝበት መንገድ ነው ማተር የሚያደርገው። እነኝን ነገሮች ማሟላት ይጠበቅብናል። ከሌጋል አንጻር በእኛ በኩል ከሚጠበቁ ሌሎች ሆምወርኮች አንጻር እንደዚሁ በወፍ በረር የሕክምና ዕቃ አምጥቶ እዚያም ኢትዮጵያ ውስጥ ዲስትሪቢዩት ማድረግ መሸጥ የሚባለው ነገር እነኚህ ኮምፖነንቶች ይይዛል። በዚህ ቪዲዮ ሁሉንም ፓርቶች ከቨር ለማድረግ እያንዳንዷን ኢንዲቴል ሪኳየርመንት ከቨር ለማድረግ ትንሽ አስቸጋሪ ሊሆን ይችላል። ወደፊት በሚኖሩን ቪዲዮዎች አንድ በአንድ እያነሳናቸው ኤፍዲኤ ማን ነው፣ ምንድነው፣ ከኛ ምንድነው የሚፈልገው፣ እንዴት ነው የምናሟለው፣ እንዴት ነው ደግሞ በስነስርዓት ቢዝነስ ውስጥ ከገባንም በኋላ አንዴ ላይሰንስ ለማውጣት ሳይሆን ሌጋል ሪኳየርመንቱን ጠብቀን ገበያ ላይ እንዴት መቆየት እንችላለን፣ ከኛ ምን ይፈለጋል፣ ምን ማድረግ አለብን የምትለውን ከሰፕላየርም አንጻር ሌሎችንም ሰዎች እየጋበዝን እኛም በእነኛ ዓመታት ያገኘነውን ኤክስፒሪየንስ ሼር የምናደርግላችሁ ይሆናል። ከዚህ ቪዲዮ ተጠቅመናል፣ ያገኘነው እውቀት አለ። በቀጣይ እዚህ አካባቢ ላይ እኛም መስራት እንፈልጋለን፣ ተከታታይ እንዲህ አይነት ነገር እንፈልጋለን የምትሉ ሰዎች ቻናላችንን ሰብስክራይብ ማድረግ አትርሱ። በተከታታይ እንደዚህ አይነት ኮንቴንቶችን ከጤና ነክ ከቢዝነስ ነክ የሆኑ ነገሮችን ማቅረባችንን የምንቀጥል ይሆናል። ለዛሬ አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ